ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ ይህ የኢትዮጵያ አየር መንገድ ለእናንተ ለውድ ተመልካቾቻችን የሚያቀርበው የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው የዛሬው ጥንቅራችን የኢትዮጵያ አየር መንገድ ለደንበኞቹ እየሰጣቸው ባሉት የዲጂታል አገልግሎት አማራጮች ላይ ያተኮረ ይሆናል እንደሚታወቀው የኢትዮጵያ አየር መንገድ የሚሰጣቸው በርካታ አገልግሎቶች ወደ ዲጂታል አማራጭ ለመቀየር በሚያደርገው ጥረት በርካታ መተግበሪያዎችን ያበለጸገና ለደንበኞች ተደራሽ በማድረግ ላይ ይገኛል ይህንንም ሙሉ በሙሉ ተግባራዊ ለማድረግ ዳይሬክት ሴልስ ኤንድ ሰርቪስ አፕሊኬሽን ዴቨሎፕመንት የተሰኘ ክፍል አዋቅሮ መተግበሪያዎችን የማበልጸግ የማሻሻል የማስተዳደር ብሎም ለተጠቃሚዎቹ ተደራሽ የማድረግ ስራዎችን በማከናወን ላይ የሚገኝ ሲሆን አሰራሩ ምን ይመስላል የሚለው ለእናንተ ለውድ ተመልካቾቻችን ልናስቃኛችሁ አቶ ጌትነት ታደሰ የኢትዮጵያ አየር መንገድ ግሩፕ ቺፍ ኢንፎርሜሽን ኦፊሰር CIO እንግዳ አድርገን ጋብዘናል አብራችሁን ቆዩ አቶ ጌትነት እንኳን በደህና መጡ አመሰግናለሁ እንግዲህ የመጀመሪያ ጥያቄን የማደርገው ከክፍሎ የሥራ ድርሻ ልነሳ CIO ቺፍ ኢንፎርሜሽን ኦፊሰር ምን ያደርጋል ምን ተግባራት አሉት በስሩስ IT በአየር መንገድ ውስጥ ከመጀመሪያውም ጀምሮ በትልቅ ደረጃ ነው የተቋቋመው ቀጥታ ለዋና ስራ አስፈጻሚ ነው ሪፖርት የሚያደርገው በስሩ አራት ትልልቅ ክፍሎች አሉት አንዱ የIT መሰረተ ልማት የሚያጠና ዘመኑ የደረሰበትን ቴክኖሎጂ እያየ በስራ ላይ የሚያውል የIT ኢንፍራስትራክቸር ክፍል ሲሆን ሁለተኛው አፕሊኬሽኖችን ሶፍትዌሮችን ዘመኑ የደረሰበትን የአርቲፊሻል ኢንተለጀንስም ሆነ ሌሎች ዲጂታል ቴክኖሎጂዎች ከውጪ የበቁትን በማምጣት እንዲሁም ደግሞ አንዳንዶቹን በራሱ የሰው ኃይል በማበልጸግ ለድርጅቱ እንዲሁም ለአገልግሎት ተጠቃሚዎቻችን የሚያቀርብ ነው ሌላኛው ቲም እነዚህን አፕሊኬሽኖች ኢንፍራስትራክቸሮች የIT ኢንፍራስትራክቸሮች 24 ሰዓት እንዳይበላሹ የሚጠብቅ ችግር በሚኖርበትም ጊዜ ቀንና ሌሊት ችግሮችን በአስቸኳይ ፈትቶ ወደ ስራ የሚመልስ ሌላ ትልቅ ክፍል ነው አራተኛው መከላከያ ልንለው እንችላለን እንደሚታወቀው በአሁኑ ጊዜ የሳይበር ጥቃቶች በየጊዜው በተለይም ኢትዮጵያ አየር መንገድን የሚያክል ትልቅ ግዙፍ ድርጅት ለጥቃት ተጋላጭነቱ ከፍተኛ ነው ይሄንን መከላከል የሚችል በቴክኖሎጂ በአሰራር እንዲሁም በሰው ኃይል የተደራጀ አንድ የሳይበር ሴኩሪቲ ክፍል አለ እነዚህ አራት ክፍሎች እንግዲህ ተጣምረው ነው ድርጅቱ የሚፈለግበትን አገልግሎት እንዲወጣ 24 ሰዓት አውሮፕላኖቻችን እንዲበሩ መንገደኞቻችን እንዲገለግሉ እያደረግን ያለን የቀጥታ ሽያጮችና አገልግሎቶች መተግበሪያ ማበልጸግ የሚለው ይታወቃል ይሄ እነዚህ ነገሮች ከዲጂታል ሲስተም ጋር ከማድረግ ጋር የሰራቻቸው አሉ መቼም አይ አንደርስታንድ ነው ከልጅ መለየት ያስቸግር ይሆናል ግን ከሰራቻቸው ወይም ካበለጸጋቸው መተግበሪያዎች በጣም እንደው ትልቁ ግዙፉ በጣም ትልቅ ጥቅም አምጥቷል የምትሉት የትኛው ነው የዲጂታል ፕላትፎርም ከፍተኛውን የሽያጭ እንዲሁም የአገልግሎት ደረጃ በኢትዮጵያ አየር መንገድ ይይዛል በአሁኑ ጊዜ ወደ 60% የሚጠጋ ሽያጭ በዚህ በዲጂታል ቻናል ነው እያካሄድን ያለነው ይሄ ቀላል ገንዘብ አይደለም በትራንዛክሽን በቢሊዮን ዶላሮች የሚቆጠር ትራንዛክሽን በዲጂታል ቻናሉ ይከናወናል ይሄንን ልናከናውን ከምንችልባቸው ሶፍትዌሮች ወይም አፕሊኬሽን መካከል አንዱ ሞባይል መተግበሪያው ነው ሁለተኛው ዌብሳይታችን ነው እነዚህን ሁለት ቴክኖሎጂዎች በመጠቀም ደንበኞቻችን ወደሚፈልጉበት ሀገር ካሉበት ሆነው ቲኬት ኦፊስ መሄድ ሳያስፈልጋቸው ጥሪ ማዕከል መደወል ሳያስፈልጋቸው ካሉበት ሆነው ቲኬት መግዛት መለወጥ ቀን መቀየር ለመሳፈር የሚያስፈልጉ ዝግጅቶችን ለማድረግ ይረዳቸዋል በተጨማሪ ይሄንኑ ሽያጫችንን ዲጂታል ለማድረግ የሚያገለግሉ ሶፍትዌሮች የኤጀንሲ ወይ ትራቨል ኤጀንሲ ወይም የጉዞ ወኪሎች የሚጠቀሙባቸውን ሶፍትዌርም በራሳችን አቅም ቢውል አበልጽገን በመጠቀም ላይ ነው ያሉት ሀገር ውስጥም በኢንተርናሽናል ደረጃ የሚጠቀሙበታል በተጨማሪ ምናልባት በአሁኑ ጊዜ ደግሞ የጀመርነው አርቲፊሻል ኢንተለጀንስ ቻት ቦቶችን በመጠቀም
ደንበኞቻችን የተሻለ ሰርቪስ እንዲያገኙ እያደረግን ነው። እነዚህ አራቱ በዋናነት ደንበኞቻችን ጋር የሚደርሱ ወደፊትም ልናሳደጋቸው የምንፈልጋቸው ሶፍትዌሮች ናቸው። በተጨማሪ እንግዲህ ከባክ ኦፊስ ኦፕሬሽን ላይ ብዙ ሶፍትዌሮች አሉ። መልካም እንግዲህ በጣም ደስ የሚል ነገር ነው ያዋዩኝ ያሉት የኤአይ ወይም የሰው ሰራሽ አስተውሎት ቴክኖሎጂዎችን አርቲፊሻል ኢንተለጀንስ የምንለውን እስቲ ትንሽ ጠለቅ አድርገው ይንገሩኝ። የኢትዮጵያ አየር መንገድ እሱን በማዘመን አኳያ ከኤአይ ጋር ምን አይነት ስራዎችን እየሰራ እንደሆነ ቢጠቅሱልኝ። ኤአይ እንግዲህ ዘመኑ ያመጣሽው ቴክኖሎጂ ነው። ከፍ ሲል እንደ ሰው ወደ ማሰብ ደረጃ የሚደርስ ቻትቦቶች ሶፍትዌሮች የምናበለጽግባቸው መንገዶች ናቸው። ኢትዮጵያ አየር መንገድ በተወሰነ ደረጃ አሁን በስራ ላይ ያወላቸው ቻትቦቶች አሉ። ግን በተለይ በዚህ አመት ጠንክረን የምንሰራው ለሚቀጥለው 6 ወራት የምናወጣቸው በአርቲፊሻል ኢንተለጀንስ ላይ የተመሰረቱ አፕሊኬሽኖች የሚወጡበት ካፓቢሊቲ የሰው ኃይል አሰራር እንዲሁም ቴክኖሎጂ ኢምፕሊመንት እያደረግን ነው። በ6 ወር ውስጥ ኤአይ አፕሊኬሽን ፋክተሪ ለመፍጠር እናስባለን፣ እንደርሳለን ብለን እናስባለን። ከውስጥም ከውጭም ግብረ መልሱን እንዴት ነው የምትቀበሉት? እንዴትስ ያስተዳደራችሁት ነው ያላችሁት? ያን ግብረ መልስ ተቀበላችሁ? ግብረ መልሶች እንግዲህ ከውስጥም እንዳልሽው ሊመጣ ይችላል፣ ከውጭም ሊመጣ ይችላል። በተለይ ከውጭ ደንበኞቻችን ከኢትዮጵያ አየር መንገድ ፕላትፎርም ጋርም ሆነ ስራ ጋር በሚገናኙበት ቦታ ሁላ ታች ፖይንት እንላቸዋለን። የደንበኞቻችን ግብረ መልስ መቀበያ ቱሎች እናዘጋጃለን። ዌብሳይት ላይ ያለን፣ ሞባይል አፕሊኬሽን ላይ ያለን፣ ኤርፖርት ላይ በኪውአር የተሳለጠ የግብረ መልስ መቀበያ ያለን፣ የጥሪ ማዕከላችን ላይ ግብረ መልስ መቀበያ አለ። በእነዚህ ሁላ እንዲሁም በኢሜል ቀጥታ በመደወልም ግብረ መልሶችን እንቀበላለን። እነዚህም በሙሉ ደግሞ አጠናቅሮ ለሚያስፈልገው ክፍል የሚመራ ሲአርኤም የሚባል ከሴልስፎርስ ያስመጣ ነው ከ2 አመት በፊት አለ። ይሄ ሶሉሽን ይሄ ሲስተም እነዚህን ግብረ ፊድባኮች ግብረ መልሶች ተቀብሎ ለሚመለከተው ይሄን መልስ መስጠት ለሚችለው ክፍል ራሱ አውቶማቲካሊ አሳይን ያደርጋል። በፍጥነትም ለሰጠው ለደንበኞቻችን መልስ ይመለሳል። በተጨማሪ ምን ይሄንን ግብረ መልስ ተቀብለን ሰርቪሶቻችንን ዲጂታልም ወለ ዲጂታል ያልሆነ ሰርቪሶቻችንን ለማሻሻል እንጠቀምበታለን። ሁሉ ጊዜ ለኢምፕሩቭመንት ወይም ለመሻሻል ዝግጁ እንደሆነ ክፍሉ በጣም ያሳያል። ይሄን ያመሰግንኩኝ የወደፊት ፕሮጀክት ካለ ቢነግሩን የማጠቃለያ ጥያቄ ላርጋ። አመሰግናለሁ። ያው አየር መንገዱ በእድገት ላይ ነው ያለው። የ2035 ራዕይ ቀርጾ ከትልልቆቹ 20 አየር መንገዶች ለመግባት ተርታ ለመግባት በረቨኑ በሰዎች በመንገደኞች ብዛት ከፍተኛውን ደረጃ አሁን ኦሬዲ ከአፍሪካ ትልቁ አየር መንገድ ነን። ግን የዓለም ተወዳዳሪ እንድንሆን ከፍተኛ የቴክኖሎጂ አገልግሎት የቴክኖሎጂ ሰርቪስ ያስፈልጋል። ለዚህ ፕላን ያደረግናቸው አንዱ ቅድም የገለሽው አዲስ ዳታ ሴንተር እየሰራን ነው። ሁለተኛ ከፍተኛ የሆነ ዲጂታል ትራንስፎርሜሽን ፕሮጀክት ቀይሰናል። ፍኖተ ካርታው እና ስትራቴጂው ወጥቷል። ይሄ ሙሉ ለሙሉ በኤአይ እንዲታገዝ እናስባለን። ይሄንንም ስራ በዚህ አመት እንጀምራለን። ሶስተኛ ትልቅ ፕሮጀክት ብለን ያሰብነው ኤርፖርት ላይ የምንሰራው ነው። ኤርፖርት ብዙ ስቴክሆልደር አለ። እነዚህ ነው ስቴክሆልደር በሙሉ ያገናዘበ ስማርት ኤርፖርት ቢውልድ ለማድረግ ወደ ስማርት ኤርፖርታችንን ወደ ስማርት ኤርፖርት ሲምለስ የሆነ ፓሴንጀር ፍሎ ወይም የመንገደኛ ፍሰት እንዲኖር ከሁሉም ባለድርሻ አካላት ጋር አብረን እየሰራን ነው። ለሰጡን ጊዜ ሙያዊ ማብራሪያ ሁሉ እጅግ ከልብ አመሰግናለሁ። አመሰግናለሁ። ውድ ተመልካቾቻችን ስለተከታተላችሁ እናመሰግናለን። እንደተለመደው ጥቆማና አስተያየታችሁን በኢሜል አድራሻችን corporatecommunication@ethiopianairlines.com አሊያም በማህበራዊ ትስስር ገጾቻችን ይላኩልን።
በስልክ ቁጥራችንም 0115174913 ወይም መጨረሻውን 8165 አድርገው ይደውሉልን። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። ሀና አጥናፉ ከእንግዳዬ ጋር ቆይታ አድርጌያለሁ። ጤና ይስጥልኝ።